እንግዲህ ከሁሉ ቢዝነስ ሪሊ በፍራንቻይዝም አይቼዋለሁ፣ በትምህርት ቤትም አይቼዋለሁ። ሪል ስቴት ሲምስ ዘ ኢዚየስት ከሌሎቹ ሁሉ። ያን ያህል 300 ሺህ ብር ራሱ ሉዝ ማድረግ በዛ ሰዓት አይደለም፣ በጣም ከባድ ነው። እና አንድ ቤት መጣል ነው በአንድ ቤት። እና ደስ የሚለው ነገር አንድ እዛ ውስጥ ገብተህ መስራት ሲጀምር ያላየሃቸው ነገሮች፣ ጥሩ ነገሮችም አብረው ኦፖርቹኒቲዎችም አብረው ይወጣሉ። ቢዝነሱም እንደዛው ነው። በጣም ብዙ ርቀት ተጉዘሃል እና እንደው ትምህርት ላይ ያላገኘኸው ቢዝነሱ ያስተማረህ ነገር የምትለው ነገር አለ? You don't work for money. Let the money work for you. ያን ፕሪንሲፕል ግን መከተል አለብን። ፋርማኮግኖሲ የሚባል ነበር። ያንን አርገው ፕሪፔር አርገው በፋርማሲስቶች በሚሰሩበት ጊዜ የነበረ ካሪኩለም ስንጀምር ኢትዮጵያ ውስጥ ዳክተር ኦፍ ፋርማሲ የተማረ ቤዚካሊ ክሊኒካል ፋርማሲ የተማረ ሰው የለም። there was nobody. so እኔ ሲሄድ ለ100 ሚሊዮን ሰው አንድ ሰው እኔ ነኝ ማለት ነው። ፋርማሲስቶች ሻፐርስ ሱቅ ነጋዴዎች ናቸው እንጂ እነሱ እንደውስ ሄልዝ ኬር ፕሮፌሽናልስ ተብሎ ይቆጠራሉ። ክኒን ነው የሚቆጥሩት። ሌላ ምን እንደውም በጣም ከፈልጋችሁ የታሉ እነዚህ ፋርማሲ ክሊኒካል ፋርማሲ የተማሩ ልጆች ምንድነው ዝም ብላችሁ ነው እንደወሰደ እንደዚህ ሪፈር የሚያደርጓቸው ኤአይ አሲስትድ የሆኑ ቱሎች እየመጡ ነው። እና እንደዚህ ከግንዛቤ ጨምረን አንተም የድራግ ኢንፎርሜሽን ሴንተሩን የፋርማሲ ፕራክቲሱን አይተን የዛሬ 10 ዓመት 20 ዓመት ምንም ይሆን ይመስላል በሚለው